በድሮን ካሜራዎች የተቀረጹ ለየት ያሉ ክስተቶች። አንደኛ፣ መርሜድ። ይህ በአሜሪካ ሰው በማይደርስበት ኩሬ ውስጥ በድሮን የተቀረጸ አስገራሚ የቪዲዮ ምስል ሲሆን መርሜዶች ከፊልሞች ባለፈ በእውኑ ዓለምም ስለመኖራቸው እንደ ማስረጃ መቅረብ የሚያስችል ምስል ነው። ሁለተኛ፣ አላስካ። በአላስካ ደን ውስጥ በተላከ ድሮን አማካኝነት የተቀረጸው ይህ ሰውነቱ ሙሉ ለሙሉ በፀጉር የተሸፈነና እንደ ሰው በሁለት እግሩ ቆሞ የሚሄድ አይነት ፍጥረት በድሮኑ ባለቤት ዘንድ አግራሞትን ያጫረ ሲሆን የተሻለ እይታ ለማግኘትም ድሮኑን ዝቅ አድርጎ ለመቅረጽ ቢሞክርም ፍጥረቱ ድሮኑ መኖሩን በመመልከቱ በፍጥነት በአንድ ዛፍ አቅራቢያ በመደበቅ ከካሜራው እይታ ውጪ ሆኗል። ሶስተኛ፣ የጫካው ሰው። በድሮኖቻቸው እየተጫወቱ የነበሩ ታዳጊዎች ለሙከራ በአቅራቢያቸው ወዳለ ደን ድሮናቸውን በመላክ ያዩትን አንድ መሳሪያ የታጠቀ ሰው ብቻውን በጫካው መሃል ሲሄድ ነበር። ይህንንም ሲመለከቱ ምናልባት መንገድ ጠፍቶት እርዳታ እየፈለገ ይሆናል በማለት ሊረዱት በማሰብ ድሮናቸውን ዝቅ በማድረግ ወደ ሰውየው አቅጣጫ ቢያስጠጉትም ሰውየው ግን የያዘውን ሽጉጥ ወደ ድሮኑ በመደገን ከስፍራው ሲሰወር ታይቷል። በወቅቱ በአካባቢው በነበረው የጸጥታ ችግር በመነሳትም ይህ ሰው ምናልባትም ለወንጀሉ ተጠያቂ የአካባቢው ሽፍታ ሳይሆን እንዳልቀረ ለመጠርጠር አስችሏል። አራተኛ፣ ባዕድ አምልኮ። በአንድ እህሉ በተሰበሰበ ጭር ያለ ሰፊ ማሳ ላይ 3 ጥቁር ልብስ የለበሱ ሰዎች እጅ ለእጅ ተያይዘው ባዕድ አምልኮ ሥርዓት አሊያም ለየት ያለ ዳንስ በመለማመድ ላይ ያሉ በሚያስመስል መልኩ ክብ ሰርተው ሲዞሩ ይታያሉ። የድሮኑ ተቆጣጣሪዎችም ድሮኑን ዝቅ በማድረግ ጥሩ እይታ ለማግኘት ቢሞክሩም ሰዎቹ ድሮኑን በመመልከት ከመካከላቸው አንዱ ድሮኑን ለመጣል በሚመስልና ኃይል ያለው በሚመስል መልኩ እጁን ማንቀሳቀስ እንደጀመረ ድሮኑን በፍጥነት ከስፍራው ለማራቅ ተገደዋል። አምስተኛ፣ አንገት አልባው ፍጥረት። አንድ ማንነቱ የማይታወቅ ሰው ድሮኑን በመጠቀም ሰው እንዲሄድ የማይፈቀድበት ስፍራ ላይ በመላክ እጅግ በሚያስገርም መልኩ አንገቱ የተቆረጠ ነገር ግን በፍጥነት የሚሮጥ ጎሽ መሰል እንስሳ ይመለከታል። ይህ ጭንቅላት አልባ እንስሳ በድሮኑ እይታ ውስጥ ብዙም ሳይቆይ በፍጥነት ወደ ጫካው በመግባት ሊሰወር ችሏል። ስድስተኛ፣ ዶልፊኖች። አንድ ሰው በሩሲያ ውስጥ በሚገኝ ባህር ላይ ትይዩ ሆኖ በማግኘት ላይ የሚገኙ ዶልፊኖችን የሚያሳይ ቪዲዮ በድሮኑ አማካኝነት ተቀርጾ በመመልከት ላይ ሳለ ከትናንሽ ዶልፊኖቹ መካከል አንደኛው ለየት ባለ መልኩ 2 እጆቹን ሲዘረጋ ያስተውላል። ዶልፊኖች ምንም አይነት እጅ እንደሌላቸው የሚታወቅ ቢሆንም በምስሉ ላይ ግን ከመካከላቸው አንደኛው ከወገቡ በላይ የሰው ቅርጽ ያለው መርሜድ ሳይሆን እንዳልቀረ ታውቋል። ሰባተኛ፣ መንፈስ። አንድ ዩቲዩበር በሚኖርበት አካባቢ መንፈስ አለ ተብሎ በሚታመንበት አንድ ሰው ዝር የማይልበት ጭር ያለ ስፍራ ድሮኑን ለመላክ በመወሰን አንድ አስደንጋጭ ነገር ይመለከታል። ይህም አንድ ክላውን ብቻውን ቆሞ የሚያሳይ ሲሆን ልክ ድሮኑን እንደተመለከተ ወደ ድሮኑ ድንጋይ በመወርወር ለመምታት ይሞክራል። ከዚያም በቅርብ ወዳገኘው ዛፍ ውስጥ በመጠጋት መደበቁም ጥርጣሬን የሚያጭር ሆኗል። ስምንተኛ፣ መርሜድ። አንድ ጃፓናዊ ራሱ የሰራትን ድሮን ለመሞከር
በአቅራቢያው ወደሚገኘው ሺሮኩማ ደን በመላክ በመመልከት ላይ ሳለ በአንድ ኩሬ ላይ ወደ ላይ ከፍ ብላ በመዋኘት ላይ ያለች የመርሜድ ቅርጽ ያላት ፍጥረት ይመለከታል። ይህች መርሜድም ከውሃው ውስጥ ማንም እንዳያያት ተደብቃ በፍጥነት በመዋኘት ላይ ያለች ትመስላለች። 9ኛ አላስካ ኖቬምበር ወር 2016 ዓ.ም የመንግስት አካላት በድሮን አማካኝነት አላስካ ውስጥ በሚገኘው ቻይና ሪቨር ላይ አንድ ከዚህ በፊት ፈጽሞ ታይቶ የማይታወቅ ሙሉ ለሙሉ በበረዶ የተሸፈነ ነገር በውሃው ላይ የተለያዩ እንቅስቃሴዎችን በማድረግ በረድፍ በውሃው እየተገፋ ሲሄድ ይታያል። አንዳንዶች ምናልባትም በአካባቢው ካለ የበረዶ ግግር የተገነጠለና በውሃው ሞገድ አማካኝነት እየተገፋ የሚሄድ በረዶ ይሆናል ሲሉ፣ ሌሎች ደግሞ ያልታወቀ ሌላ ፍጥረት ሳይሆን እንደማይቀር መላምታቸውን ያስቀምጣሉ። 10ኛ ኮስሚክ በተመሳሳይ መልኩ በሀገረ አሜሪካ ሁለት ለየት ያለ የሰውነት ቅርጽ ያላቸው ፍጥረቶች በድሮኖች እይታ ውስጥ የገቡ ሲሆን ምናልባትም ለየት ያለ ቅርጽ ያለው የአሻንጉሊት ልብስ የለበሱ ታዳጊዎች አሊያም ለየት ያለ ስፔሻል ኢፌክት ሜካፕ የተጠቀሙ ሰዎች ሊሆኑ ይችላሉ የሚል ግምት ቢኖርም የሰውነታቸው መጠንም ሆነ ቁመታቸው ግን ከአማካኝ የሰው መጠን ጋር ፍጹም የሚቀራረብ አይደለም። 11ኛ ባለ 3 እግር በሌላ ድሮን የተቀረጸ ቪዲዮ ደግሞ አንድ ተኩላ ለየት ያለ ተፈጥሮ ያለውን ባለ 3 እግር ሰው መሰል ፍጥረት ሲያባረር የታየ ሲሆን በፍጥነት በመሮጥ ከተሰወረ በኋላ ወደ አንድ የቆሻሻ መጣያ ውስጥ በፍጥነት ገብቶ ሲሰወር ታይቷል። 12ኛ መኪና በሚያስደንቅ መልኩ አንድ ድሮን እጅግ ከፍተኛ በሆነ ፍጥነት እየበረረ የነበረ መኪናን በመከታተል ላይ ሳለ ነበር ለማመን በሚከብድ መልኩ መኪናው ወደ ብናኝነት የተቀየረው። ምናልባትም የቪዲዮ ኤዲቲንግ ምስል ሊሆን የሚችልበት እድል ቢኖርም ከቪዲዮ ፍጥነት አንጻር ምናልባትም መኪናው በቴሌፖርት አማካኝነት ወደ ሌላ ዳይሜንሽን ተቀይሮ ሊሆን ይችላል የሚል ግምትም ተሰጥቶበታል። 13ኛ ጎርፍ በቺሊ በተጋረጠው የጎርፍ አደጋ ምክንያት እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት ክረምት ወር ላይ ግዙፉን ግድቧን ለመክፈትና የጎርፍ አደጋ የጋረጠውን ውሃ በግድቡ በኩል በማሳለፍ ዜጎቿን ለመታደግ በማሰብ ነበር ግድቡ የተከፈተው። በድሮን የተቀረጸው ይህ ክስተት በሺዎች ጋሎን የሚገመተው ከፍተኛ ግፊት ያለው ውሃ የፈጠረው ለእይታ አስገራሚ የሆነ የውሃ ፍሰት የብዙዎችን ቀልብ መሳብ ችሎም ነበር። 15ኛ ተርባይን ይህ ሰው 80 ሜትር በሚረዝመው የንፋስ ተርባይን አናት ላይ በመውጣት ፀሐይ በመሞቅ ላይ ሳለ የሚያሳይ የድሮን ቪዲዮ ብዙዎችን ያነጋገረ ነበር። ይህ ሰው ማንነቱ ሲጣራም ጆሴፍ የተሰኘ መነኩሴ ስለመሆኑ የተደረሰበት ሲሆን ይህንን ተግባር ያደርግ የነበረውም ከ2006 ዓመተ ምህረት ጀምሮ ነበር። 16ኛ አውሮፕላን እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት ንብረትነቱ ካርቴል መሪ የነበረው ፓብሎ ኤስኮባር የሆነ WWW2 አውሮፕላን ያልታሰበ አደጋ ይገጥመውና የአየር መንገዱን ማረፊያ ስቶ በሐማስ ውስጥ በሚገኘው ባህር ውስጥ ሰምጦ የነበረ ሲሆን ይህ ለረጅም ዓመታት በዚሁ ውስጥ የቆየውን ታሪካዊ አውሮፕላንም ደፍሮ ስፍራው ድረስ ለመሄድ የደፈረ ሰው ባይኖርም አንድ ቱሪስት ግን ድሮኑን በመያዝ አውሮፕላኑ ድረስ በመጠጋት የተመለከተው ሲሆን አብዛኛው አካሉ ተበላሽቶና
በስብሶ ታይቷል። 17ኛ አውስትራሊያ ጫካ እንደ አውሮፓውያን አቆጣጠር ሴፕቴምበር ወር 2021 ዓመተ ምህረት ኤጄ የተሰኘ የ3 ዓመት ሕፃን ልጅ በሰሜናዊ አውስትራሊያ በሚገኝ ጫካ ውስጥ በመግባት ከቤተሰቦቹ በድንገት ይሰወራል። ቤተሰቦቹም ከጫካው አደገኝነት አንጻር በፍጥነት ለፖሊስ በመናገር ከ600 በላይ የፍለጋ አባላት ሌት ተቀን ለ3 ቀናት ያክል ሲፈልጉት ከቆዩ በኋላ መገኘት ባለመቻሉ ወደ ተስፋ መቁረጥ እየተጠጉ ባሉበት ሰዓት ነበር አንድ የፖሊስ አባል ለምን ድሮን አንጠቀምም ሲል ጥሩ ሐሳብ ያቀረበው። ይህንን ተከትሎም በሰዓታት ውስጥ ሕፃኑ በድሮን አማካኝነት በጫካ ውስጥ ከአንድ ኩሬ ውሃ እየጠጣ በሙሉ ጤንነት ላይ ሊገኝ ችሏል። መገኘቱንም ተከትሎ ቤተሰቡ ባለማመንና በከፍተኛ ደስታ ልጃቸውን ሲቀበሉ ታይተዋል።